ጀነት ገባ። እነኚህ ሁለት ነገራቶችን የተከበረ አካል ጀነት ገባሉ ነብዩ አለይሂ ሰላም። ሁለት ብርዳማ ወቅቶች ተጠባብቆ ማለት ነው ሳያመልጠው በጀማዓ በሚፈልገው መልኩ አላህ Subhanahu Wa Ta'ala በሚፈልገው ቦታና በሚፈልገው ጊዜ በሚፈልገው አይነት አኳኋን የሰገደ ሰው ጀነት ገባ ብለዋል ነብዩ አለይሂ ሰላም። ሁለት ሰላት ወቅቶችን በአግባቡ መጠባበቅ ይኖርብናል። አላህ Subhanahu Wa Ta'ala ሐፊዙ ዐለ ሰላዋት በሰላዋቶች ላይ ተቆጣጣችሁም ስገዱ አለ አላህ Subhanahu Wa Ta'ala። በተለይ ወሰላቲል ውስጣ የመካከለኛይቱን ሰላት የአስር ሰላት ነች ብለዋል አብዛኛዎቹ ሙፈሲሮች። ብዙ ጊዜ ሰዎች የሚደክማቸው ወይም ስራ ውስጥ የሚገቡባቸው ወቅቶች ናቸውና እነኚህ ሁለት ወቅት ሰላቶች ላይ ልንበረታ ይገባናል። የፈጅር ሰላትና አስርን ሰላት በመስገድ ላይ መበረታታት ይኖርብናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሳያመልጠው በጀማዓ በሚፈልገው መልኩ አላህ Subhanahu Wa Ta'ala በሚፈልገው ቦታና በሚፈልገው ጊዜ በሚፈልገው አይነት አኳኋን የሰገደ ሰው ጀነት ገባ ብለዋል ነብዩ አለይሂ ሰላም። ሁለት ሰላት ወቅቶችን በአግባቡ መጠባበቅ ይኖርብናል። አላህ Subhanahu Wa Ta'ala ሐፊዙ ዐለ ሰላዋት በሰላዋቶች ላይ ተቆጣጣችሁም ስገዱ አለ አላህ Subhanahu Wa Ta'ala። በተለይ ወሰላቲል ውስጣ